የኛ ማህበረሰብ ጥበብ አለ የኛ ማህበረሰብ ዕውቀት አለ ከጸበል አንስቶ ሮች ወይም በተለይ አፍሪካኖች የት ነው መሰረቱ አፍሪካንስ የራሳችን የሆነ ሰላም ይህ እንግዲህ በዚህ ፌብሩዋሪ ወር ላይ በአለም የብላክ ሂስትሪ መንዝ በመባል የምናከብረው ወር ነው ብዙውን ጊዜ የብላክ ሂስትሪ መንዝ በዋነኝነት የጥቁሮችን በተለያየ ዘርፍ ላይ ያላቸው ሚና ስራ የሚያወጋ ወቅት ነው ብዙ ጊዜ ሴሌብሬሽኑ ስለ ሰባዊ መብት ስለ ጥቁሮች ትግል ስለ ቅኝ ግዛት ስለ ባርነት የሚያተኩር ቢሆንም ግን በዚህ ወቅት ላይ ግን ስለ አንድ ነገር ሁላችን እንድናተኩር የኔ ፍላጎት ነው ይህም ያለፉትን ታሪኮች ከመዘከር በተጨማሪ እኛ ጥቁሮች ወይም በተለይ አፍሪካኖች ለዓለም እድገት በተለይ በሕክምናው ዘርፍ ያረግነውን አስተዋጽኦ አጉልተን በማሳየት ለዛም ደግሞ እንዴት አድርገን ብንሰራ እንዴት አድርገን ብንቀናጅ የኛን ኢኮኖሚ የኛን ያንግ ፖፑሌሽን ማሻል እንዳለብን እንድናስብ እፈልጋለሁ በተለይ በዓለም አቀፍ ደረጃ በሕክምናው ዘርፍ ትልልቅ ግኝቶች አሉ ነገር ግን እነዚህ ግኝቶች የት ነው መሰረቱ የሕክምና መሰረቱ የት ነው ብለን ብንጠይቅ በእርግጠኝነት ያ መሰረት አውሮፓ ወይም አሜሪካ አይደለም ምክንያቱም አፍሪካንስ የራሳችን የሆነ ህመምን የምንመረምርበት ህመምን የምናይበት ደግሞም የምናክምበት የራሳችን የሆነ ጥልቅ ጥበብ ያለን የነበረን ህብረተሰቦች ነን ዝም ብለን እስቲ እንጠይቅ የኛ አንሴስተርስ 200 300 ዓመት በፊት ምክንያቱም ሕክምና የመጣው በዚህ 2 ሴንቸሪስ ሊሆን ነው ስለዚህ ከዛ በፊት እንዴት ራሳቸውን አካሙ እንዴት አዳኑ ብለን ብንጠይቅ በሀገራችን ኢትዮጵያ እንደዚሁም በተለያዩ አፍሪካ ሀገሮች ያሉትን ድንቅ ጥበቦች ማንሳት እንችላለን ከኢትዮጵያ ወጥተን ወደ ማሊ ብንሄድ ማሊ ላይ የቲምቡክቱ በተለይ በእስላሚክ ሜዲሲን በዋነኝነት በብዙ መጽሐፍቶች የተጻፈበትን እናነሳለን ወደ ላይ ወደ ግብጽ ብንሄድ እንደዛ ነው ወደ ሀገራችን ብንመጣ ደግሞ ከጸበል አንስቶ መንፈሳዊ ጸሎቶች የባህላዊ ሕክምና ወይም ደግሞ እጽዋትን በመጠቀም ያለው የሕክምና ሂደት እንደዚሁም ደግሞ የሰርጂካል ኢንተርቬንሽን ወይም ደግሞ አንዳንድ ወጌሻ ምንላቸው ሰዎች የሚሰሩትን ስራ መዘንጋት የለብንም እነዚህ ነገሮች አግባብ ዶክመንት የሆኑ የተመዘገቡ ነገሮች አሉ ነገር ግን ከፖሊሲ ሜከሮች ከመንግስት ትልቅ ድጋፍ በቀጣይነት ያስፈልጋል የሚል ስትሮንግ ቢሊፍ እምነት አለኝ ምክንያቱም ለዓለም የባህላዊ ሕክምና የአፍሪካን ትራዲሽናል ሜዲሲን አስተዋጽኦ ያደረገው ነገር ብዙ ነው ከወባ መድኃኒቶች ህመም ማስታገሻ መድኃኒቶች አሁን ያሉትን ብንወስዳቸው ወይም ከአሜሪካ ቻይና ተገኙ የሚባሉት እነዚህ ዕውቀቶች ሀገራችን ላይ ያሉ ናቸው ስለዚህ እኛ አፍሪካንስ ብዙ ዕውቀት ብዙ ጥበብ ያለን ሆነን ሳለን ግን የራሳችንን መድኃኒት ማምረት የራሳችንን ባህላዊ ሕክምና ማሳደግ ያልቻል ምስኪን ህዝቦች ነን ስለዚህ እኔ ይሄንን ለምሰቡ ወገኖቼ ማሳለፍ የምንፈልገው እስቲ ቆም ብለን እናስብ ምን ጎደለን የኛ ማህበረሰብ ጥበብ አለ የኛ ማህበረሰብ ዕውቀት አለ ስለዚህ ይሄንን ዕውቀት ስታንዳርዳይዝ በማድረግ ከሳይንቲስቶች ጋር በመቀናጀት ወደ ተሻለ ሌቭል ማሳደግ እንችላለን እውነት ነው መቀናጀት የሚለውን አረፍተ ነገርን ሲሰሙት ጊዜ ወይም ስለ ባህላዊ ሕክምና ወይም ኸርባል ሜዲሲን ስናወራ ጊዜ ሞደርን ሕክምና ትክክል አይደለም ይያልን አይደለም በጣም ወሳኝ ነው እንደ ቻይኖች ፎር ኤግዛምፕል ትራዲሽናል ቻይኒዝ ሜዲሲናቸውን ከሞደርን ሜዲሲን ጋር አቀናጅተው ትልቅ ለውጥ ያመጡ ነው ህንዶችን እንውሰድ አዩርቬዳ አብሮ በማቀናጀት ኢቭን ትልልቅ የአፍሪካ መሪዎች የህንድ ሆስፒታል እየሄዱ በህንዶች የባህላዊ ሕክምና እየታከሙ እንዳለ ስንቶቻችን እናውቃለን you see ለምን ብቻቸውን አይሰሩማ ለምን there is a strong integration ስለዚህ የኔ ሐሳብ የኔ what I'm advocating for is የኛን ኸርባል ሜዲሲን በተለይ ኢትዮጵያ ውስጥ ትልቅ የሆነ እምቅ ብቃት አለ ብዙ የሆኑ የባህላዊ ሕክምና ዘዴዎች በተለይ ባህላዊ መድኃኒቶች ላይ ያለው ሚና እጅግ ከፍተኛ ነው ኦቨርኦል አፍሪካን ስታዩት ጊዜ ከ50 እስከ 70% የሚጠጋው የአፍሪካ ማህበረሰብ ስቲል ባህላዊ ሕክምና ይወስዳል አንዳንዴ አብሮ ከመድኃኒት ጋር ይወስዳል አንዳንዴ ደግሞ በመድኃኒቶቹ ተስፋ ሲቆርጥ አልድን ሲል ትቶ ወደዛኛው ይሄዳል ለዚህ ነው ስትሮንግ ሳይንቲፊክ ሲስተሚክ ኢንቲግሬሽን ካለ ግን ምን ይሆናል ማለት ነው
ይሄ ኢንቲግሬሽን የባህላዊ መድኃኒቶቹ አንደኛ ቫሊዴሽን መሆን አለ ቫሊዴትድ መሆን አለበት እውነት ያድናሉ የሚለውን ሳይንቲስቶች ፕሩቭ ማድረግ እንችላለን ያ ይቻላል በዩኒቨርሲቲዎች ላይ ያ በሪሰርች ተቋማት ላይ ይቻላል ይሄ ቫሊዴትድ ከሆነ በኋላ ትልቅ የሆነ too much scientific study ላይፈልግ ይችላል okay yes it's very important አንዳንድ ጊዜኛ isolate በማድረግ pure compound you know that is too academic ግን የኛ ማህበረሰብ አልጠቀመው ነገር ግን የቻይኖችን የህንድን የጃፓንን ምሳሌ በመውሰድ እነዚህን ባህላዊ ህክምና ላይ ያሉ ሰዎችን ሞቲቬት በማድረግ ያን ኢንዱስትሪ ቡስት በማድረግ ግን በተሻለ መንገድ የባህላዊ መድኃኒቶቹ አንደኛ ቫሊዴትድ ሁለተኛ ዶዛቸው ስታንዳርዳይዝ እንዲሆን ክሊኒካል ትራያሎች በስፋት እንዲሰሩ በማድረግ ይህንን ማድረግ ይቻላል ጥሩ የሆነ የኢንቲግሬሽን ፍሬምወርክ ቢፈጠር እጅግ የተሻለ ነው በአፍሪካ ውስጥ ለምሳሌ ጋና ትልቅ ለውጥ በዚህ መንገድ ያመጡ ነው የኸርባል ፕሮዳክታቸውን ኸርባል ሜዲሲን ፕራክቲሱን ከሞደርን ሜዲሲን ጋር ኢንቲግሬት ያደረጉ ሰዎች ሆስፒታል ሲሄዱ ሁለቱም አማራጭ ሁለቱም በኢንቲግሬሽን ሰርቪስ ያገኙ ነው ያንን ቻይና ላይ ነበር የምንሰማው አሁን ጃፓን ጋና ይሄ ጥሩ ተሞክሯል ስለዚህ አፍሪካንስ let's just wake up እና እናስበው እስቲ በምን ማሻል እንችላለን ምን መቀየር እንችላለን ሳዳምጣችሁ ጃመስ